ከኢትዮ ቴሌኮም አክሲዮን የገዛችሁ ሰዎች እንኳን ደስ አላችሁ። ኢትዮ ቴሌኮም ላለፉት 121 ቀናት ሲያካሄድ የነበረውን የአክሲዮን ሽያጭ የደረሰበትን ሂደት በትላንትናው ዕለት ይፋ ያደረገ ሲሆን የካፒታል ማርኬትን በኢትዮጵያ መጀመሩ ባለድርሻዎች ሼራቸውን በኦንላይን ስቶክ ኤክስቼንጅ ላይ እንዲሸጡ ያስችላቸዋል። በመግለጫውም እንደተነገረው ኢትዮ ቴሌኮም የራሱን ስቶክ የሚሸጥበት ፕላትፎርም ወደፊት የሚኖረው ሲሆን ስቶክ ኤክስቼንጅ ላይ ዋጋው ሊስት ከተደረገ በኋላ ባለድርሻዎች ኤክስቼንጁ ላይ በቀላሉ መሸጥና መግዛት ያስችላቸዋል ማለት ነው። በዚህም እንግዲህ በሽያጭ ሂደቱ 47377 ኢትዮጵያውያን ከ10.7 ሚሊዮን የአክሲዮን ሽያጭ ላይ እንደየድርሻቸውና እንደየአቅማቸው ተሳትፎ ማድረጋቸው የተገለጸ ሲሆን በአክሲዮን ሽያጩም 3.2 ቢሊዮን ብር በዲጂታል መንገድ መሰብሰቡን ኢትዮ ቴሌኮም አስታውቋል። የተሸጡትንም አክሲዮኖች ድልድል ውጤት በተመለከተ እንግዲህ እንደዚሁ በቀጣይ በካፒታል ገበያ ባለስልጣን ከጸደቀ በኋላ የሚታወቅ ሲሆን ቀሪ አክሲዮኖችን በተመለከተ ደግሞ የገዢ ባለድርሻዎችን መብት ባስጠበቀ መልኩ እንደዚሁ በቀጣይ በዝርዝር የሽያጭ ሂደቱን ይፋ እንደሚያደርግ ኢትዮ ቴሌኮም አስታውቋል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።